የብሶት አቅጣጫ ሲዘወር ከአላህ በታች ከእናቷ በስተቀር ማንም በዚች ምድር ላይ የሚደግፍ የሚረዳ አይዞሽ ባይ የሌላት አባቷንም በልጅነቷ ያጣች አንዲት የቲም ነበረች። ይቺ ምስኪን ወጣት ከአጎቷ ልጅ ጋር ትዳር መስርታ መኖር ጀመረች። ነገር ግን ይህ የአጎቷ ልጅ በጣም ዛሊም ነበርና ይበድላታል፣ በጣም ያሰቃያታል። ከሷ አልፎም ቤተሰቦቹ እሷ እንደ ሰራተኛ በመቁጠር ያለማሳረፍ የፈለጉትን ስራ ያሰሯታል። ሌት ተቀን ከአቅሟ በላይ ማሰራታቸው አልበቃ ብሎ ይሰርቧታል፣ ይገላምጧታል፣ በምስኪንነቷ ይንቋታል። ይቺ የቲም ልጅ ታዲያ ሁሌ ምድር በጠበበባት ጊዜ እየመጣች እናቷ አቅፍ ውስጥ በመግባት ታለቅሳለች፣ ታነባለች። ለእናቷም ብሶቷን ሁሉ አንድ ባንድ ትነግራታለች። እንደገና በድጋሚ ታለቅሳለች። አልቅሳ ሲወጣላት ወደ ባሏ ቤት ትመለሳለች። እናቷም በጣም ደካማ ስለሆነች የልጇን ብሶትና ለቅሶ ከመስማትና ከማየት ውጪ ምንም አይነት መላ ብልሃትና ጉልበት የሌላት በመሆኑ የልጇን ህመም የምትካፈለው አብራት በማልቀስ ብቻ ነበር። በእነዚህ ሁኔታዎች ላይ ድፍን 10 ዓመታት አለፉ። ሞት አይቀርምና የእናቷ አጀል ደረሰ። ልጅቱም በጣም ማልቀስ ጀመረች። እናቷ በሞት አፋፍ ላይ እንዳለች እናቴ ሆይ አንቺ ከሌለሽ ለማን ብሶቴን አሰማለሁ? እማ አንቺ ከሌለሽ ለማን ሐዘኔን አካፍላለሁ? እናቴ ለማን ነው ብቻዬን ጥለሽኝ የምትሄጂው? ብቸኛ አድርገሽኝ አትሂጂ እናቴ እያለች እናቷ አቅፍ ውስጥ ሆና ስቅስቅ በማለት ታለቅሳለች። እናቷን በማጣጣር ልጄ ሆይ እኔ ስሞት ሁሉም ነገር ጭንቅ ጥብብ በሚልሽ ጊዜ ወደ እኔ ቤት ነይና ከኔ ፍራሽ ላይ መስገጃሽን አንጥፈሽ ለአላህ ብሶትሽን ንገሪው፣ ለእሱ ሁሉንም ነገር ንገሪው፣ ጭንቀትሽን፣ ሐዘንሽን፣ ሁሉንም ነገር ለእሱ አካፊው። ይህን እየተናዘዘች እናት ላትመልስ አሸለበች። እናቷም አባቷም በወጣትነቷ ያጣችው የቲሟ የእንባዋ ከረጢት ለአፍታ እንኳ ሳይደርቅ ሳምንት አለፈ። ይቺ ምስኪን የቲም የብቸኝነትን ሕይወት መቅመስ ጀመረች። እናቷ ከሷ ጎን በነበረችበት ጊዜ እንኳ መቋቋም ያልቻለችውን መሪር ሕይወት እንዴት እናቷን አጥታ ብቸኛ ሆና ልትቋቋም ትችላለች? ዱንያ ጥብብ ባለችባት፣ ጭንቀቱ ሐዘኑ አየለባት። የእናቷን የመጨረሻ የኑዛዜ ምክር አስታወሰች። መስገጃዋን ያዘች። እናቷ ወደ ነበረችበት ቤት በመሄድ ውዱዋን አድርጋ ለሶላት ቆመች። በሶላቷም ውስጥ ከአላህ ጋር ተነጋገረች። ብሶቷን ለአላህ ነገረችው። አለሁልሽ እንዲላት አጥብቃ ለመነችው። ከሱ ውጭ ወደ ማንም መሄጃ እንደሌላት፣ ከሱ ውጭ ማንም የሷን ጉዳይ ሊያስተካክልላት እንደማይችል በተሰባበረ ቀልብ ወደ ውጭም ወደ ውስጥም በማልቀስ ወደሱ ተዋደቀች። ከውስጥ ጠርንፎ የያዛት የጭንቀት ሸክም አንድ በአንድ ሲረግፍ ይሰማት ጀመር። በጣም ደስ የሚል ልዩ እርካታን ታጣጥም ጀመር። ይህን ልዩ ስሜት አታውቀውም ነበር። ስሜቱን እያጣጣመች ወደ ባሏ ቤት ተመለሳ ሄደች። ሕይወት ግን በነበረችበት ሁኔታ ቆየቻት። እሷም በየሳምንቱ አንዴ ወደ ቤቷ እየተመለሰች ከአላህ ጋር ያላትን ግንኙነት ታጥብቅ ያዘች። ብሶት ሰምቶ ዝም ለማይለው ጌታዋ ማቅረብ፣ በማቅረቧም ውስጧ በሐሴት ተሞልቶ ወደ ባሏ ቤት መመለስ ዘወትር በየሳምንቱ በጉጉት የምትፈጽመው ሥራ ሆነ። በዚህ ሂደት ለ1 ወር አሳለፈች። ከእናቷ ቤት ቆይታ ወደ ባሏ ቤት የምትመለሰው በፍጹም ፈገግታና ደስ በሚል ስሜት ነበር። የእሷን ፈገግታና ደስታ ያዩ በዳይ የሆኑ የባል ቤተሰቦች ግን ውስጣቸው ይቃጠል ጀመር። ሸይጣንም በእሷና በባሏ መካከል በመግባት እኩይ ሴራውን ለባል ቤተሰቦች ያመላክታል። የባል ቤተሰቦችም እንዲህ ይሉታል። በየሳምንቱ አንድ ቀን እናቴ ቤት ልሄድ እያለች ትወጣለች። ስትመለስ ታጥባና እየሳቀች ደስ ብሏት ነው የምትመለሰው። ባልም የቤተሰቦቹን ተራ አሉባልታ ይሰማና በሚቀጥለው ቀን ወደ ልጅቱ እናት ቤት ቀድሞ በመሄድ እሷ በማታየውና ነገር ግን እሱ በሚያየው ቦታ ላይ በመደበቅ ሁኔታውን መከታተል ጀመረ። እናት ከሞተች 1 ወር ሆነ። በእናቷ ሞት ከደረሰባት መሪር ሐዘን ባሻገር በባሏና በቤተሰቦቹ የሚደርስባት በደል ሆዷን አሳምሟታልና ለጌታዋ ድምጿን ለማሰማት መስገጃዋን ይዛ ወደ እናቷ ቤት አመራች። በተረጋጋ መንፈስ ውዱዋን አድርጋ መስገድ ጀመረች። ስጁድ ላይ ስትሆን ተንሰቅስቃ በማልቀስ ከጌታዋ ጋር የውስጧን አንሾካሾከች።
ሁሉንም የሚያስጨንቃትንና የሚያሳስባትን ቀልቧን ያሳመማትን ጉዳይ ሁሉ አንድም ሳታስቀር ጉዳዮችን ሁሉ ለሚያውቀውና የሁሉንም ጉዳዮች መፍትሄው በእጁ የሆነው ለአላህ ነገረችው። ከሁሉ ቢበድላትም የምትወደውን ባሏን አላህ ሂዳያ እንዲሰጠውና ቀልቡን ለኢማን እንዲከፍትለት በሚቆራረጥ ድምፅ እያለቀሰች ተማጸነችው። ተደብቆ ይከታተላት የነበረው ባሏ በሚያየውና በሚሰማው ነገር ውስጡ ተነክቶ ስታለቅስ አብሯት ማልቀስ ጀመረ። እንደ በደላት ስለተሰማው እሱም ሆነ ቤተሰቦቹ የፈጸሙባት በደል አንድ በአንድ እያሰበ በሐሳብ ባህር ስጥም ብሏል። የጸጸት ጅራፍ የሚያሳርፍበትን አለንጋ ለመቋቋም ባለመቻሉ የእንባ ዘለላዎች ከዓይኑ እየመነጩ በሁሉም አቅጣጫዎች ይፈሳሉ። በሶላቷና በዱዓዋ ቀልቧ በደስታ ስክን እስከሚል ድረስ ጌታዋን ለምናና በልመናዋ መልስ እንደሚሰጣት ሙሉ በሙሉ ተማምና ከመስገጃዋ ቀና ስትል ያየችውን ማመን አልቻለችም። እንዲህ ያለ ብዙ ጊዜ ሲጨክንባት የነበረው ባሏ በተሸናፊነት መንፈስ ይቅርታዋን እንዳትነፍገው በመስጋት ወደሷ በመቅረብ ይቅርታ ታደርግለት ዘንድ በሚማጸኑ እጆች እቅፍ ሊያደርጋት እጆቹን ዘርግቶ ተቀርበው ዘንድ በዓይኖቹ ያግባባታል። ተያይዘው ማልቀስ ጀመሩ። የዱዓዋ ውጤት በቅጽበት መድረሱ በእሷና በጌቷ መካከል ያለው ቅርበት በማየቷ ከመደሰቷን ባሻገር የሁል ጊዜ ባሏ ቀልቡ ወደ እሷ ተመልሶ የእሷን እንባ ሲያለቅስና ደስታዋን ሲደሰት በማየቷ የደስታዋን እንባ ከሱ ደረት ላይ አፈሰሰችው። ውዴ አላህ ዱዓሽን ተቀብሎሻል። ካሁን በኋላ አንቺ ደስተኛ ነሽ። የኔ ደስታ ያለው በአንቺ ደስታ ውስጥ ነው እያለ ግንባሯን ይስማት ጀመር። ወደ ቤታቸው ሳይመለሱ ከእናታቸው ቤት አደሩ። በተኛችበት ሰዓት በህልሟ አንድ ሰው እንዲህ አለ። ለ10 ዓመታት ሙሉ ብሶትሽን ለሰው ስታሰሚ ነበር። ብሶትሽን ሰምቶ መፍትሄ የሰጠሽ ማንም አልነበረም። ለአላህ ብሶትሽን ስታሰሚ ግን በአንድ ወር ውስጥ ከነበርሽበት መጥፎ ሁኔታ ወደ መልካም ለወጠልሽ። እሷም ሁሌ ጉዳዩን ለአላህ እንጂ ለፍጡራን ላታቀርብ ለራሷ ቃል ገባች። ሱብሃንአላህ ምንኛ ያማረ መጠጊያ ለባሮቹ አዛኝ የሆነና ምላሹ ፈጣን የሆነ ጌታ ነው ያለን። ብሶታችንን ሁሌም ወደ አላህ እንጂ በራሱ ምንም ነገር ለማድረግ አቅምና መላ ወደ ሌላው ፍጡር ማሰማት የለብንም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የጧሊባት ኢልም ተማሪዎች ወላሂ ከልብ ነው ማመሰግነው። ካሰተን የቃደተ ኑራንያ አስተማሪዎች የዛን ቀን ምንም ሳላስበው ሙፋጃን አደረጉ። ግን የኛ ወቅት እስከሚያልቅ ድረስ ስጦታ የሚባል ነገር ቢቆም እንደራሴ ጥሩ ነው ብዬ ነው የምለው። ምክንያቱም የጀመርነው ዓላማ አለ። ከዚህም ከዛም ስንባል ይሄ ነገር ሊያንቀራፍፍብን ስለሚችል ኢንሻአላህ መጀመሪያ ወቅፋችንን እናጠናቀን። ወቅፋችንን ካጠናቀቅን በኋላ የፈለግነውን ብናረግ ጥሩ ነው ብዬ አስባለሁ። አሁን ጅማሬ ላይ ነን። ብዙ ወጪ ከፊት ለፊታችን ይጠበቅብናል። ለተለያዩ ወጪዎች ከሆነ የመሰላቸት ባህሪዎች ስለሚኖሩ እንደዚህ አይነት ወጪዎች ቢቆም የሚል ሀሳብ አለኝ። ይሄ ራሴ ሀሳብና ሴት ነው። ስለዚህ ለወደፊቱ መድረሳ ያላችሁ የተለያየ ሀሳብ እያመጣችሁ ነው። ይህን ነገር ደግሞ ትናንሽ ወጪዎች ወደ ድክመትና ወደ መሰላቸት ሊያመጡብን ስለሚችሉ ኢንሻአላህ መጀመሪያ የቲሞቹን ሴንተር ካጠናቀቅን በኋላ ወደ ሌላ ነገር በእርግጥ ስጦታ ፍቅርን ይጨምራል፣ ውዴታን ይጨምራል። ወላኪን መሰላቸትና እንትን ያመጣል ማለት ነው። ኢንሻአላህ ሁላችሁም ዱዓ አድርጉ።
ወቅፋችንን አላህ በሰላም እንዲያስጨርሰን። አሁን ኡስታዝ እንዳለው ቢያንስ ግማሽ ጉዞ ተጉዞናል፣ ግማሽ ይቀረናል ማለት ነው። ስለዚህ በዚህ ወቅት መጠንከር ስላለብን ውዴቶቼ ከልብ አመሰግናለሁ። ግን ጥቃቅን ወጪዎች በተለያዩ ጊዜ የሚወጡ ይቁም እላለሁ እንደራሴ። ሹክራን ጀዛኩሙላህ ኸይር። ኢንሻአላህ አሚራችን ጣይባ መሐመድ ተፈደሊ። ቀጣይ አሚራ ሐሊማ እንድሮ ተፈደሊ። እንግዲህ የምንወዳት አሚራችን አማን እንድሪስ አለመኖሯ በጣም አዝነናል። ኢንሻአላህ ተወካይ እሷን የሚወስድ ሳዳ ነው ተወስዳለች። የአማን እንድሪስ